በየቀኑ አእምሮ በሺህ አቅጣጫዎች ይበትናል። የስልክ ማሳወቂያዎች፣ ጥርጣሬዎችና ፍራቻዎች። ሆኖም ግን ስኬታማ የሆኑ ሰዎች አንድን ነገር ለየት ባለ መልኩ ያደርጋሉ። ትኩረት ያደርጋሉ። ምክንያቱም ትኩረት ተሰጥኦ አይደለም። ትኩረት ዕድል አይደለም። ትኩረት ክህሎት ነው። ዛሬ ደግሞ እንዴት ልትረዳው እንደምትችል ታያለህ። አእምሮህ ብዙ ታቦች እንደተከፈቱበት ብራውዘር ነው። ሁሉንም ነገር በአንዴ ለማድረግ ስለምትሞክር ማሰብ አትችልም። ትኩረት መከፋፈል የዘመናችን ወረርሽኝ ሆኗል። ነገር ግን አንተ ከሚከፋፈሉህ ነገሮች በላይ ስለሞልክ የሚያስፈልግህ ትክክለኛ ደረጃዎች ብቻ ናቸው። አንደኛው ደረጃ፣ ጫጫታን አስወግድ። አካባቢህ ትኩረትህን ይወስናል። የስልክ ማሳወቂያዎችን አጥፋ። የማይጠቅሙህን ገጾች ዝጋ። አካባቢህን ንጹህ አድርግ። አእምሮህም ያንን ይከተላል። ሁለተኛው ደረጃ፣ ተግባራትን ወደ ትናንሽ ክፍሎች ከፋፍል። የፖሞዶሮ ዘዴን ተጠቀም። ለ25 ደቂቃ ያህል ያለምንም መቆራረጥ ሥራ። ከዚያም ለ5 ደቂቃ እረፍት አድርግ። እነዚህ አጫጭር የሥራ ጊዜያት አእምሮህን ያስተካክላሉ፣ ፍጥነትህንም ይጨምራሉ። ሦስተኛው ደረጃ፣ አእምሮህን አሰልጥን። ሜዲቴሽን፣ በጥልቀት መተንፈስ፣ ማስታወሻ መጻፍ። እነዚህ ቀላል ልምዶች አይደሉም። በቀን 10 ደቂቃ ብቻ መስጠትህ አእምሮ የተዘጋጀ፣ የተረጋጋና የማይበገር እንዲሆን ያደርገዋል። አራተኛው ደረጃ፣ ለምን እንደምትሠራው እወቅ። ያለ በቂ ምክንያት ትኩረትህ ይበተናል። ይህንን ለምን ትፈልገዋለህ? ሕልምህን ለመገንባት፣ ግብህን ለማሳካት። ለምን የሚለው ጥያቄ ግልጽ ሲሆን ትኩረትህ የማይበገር ይሆናል። ትኩረት ክህሎት ነው፣ መሳሪያህ ነው። እሱን ተቆጣጠር፣ ሕይወትህንም ትቆጣጠራለህ። በትንሹ ጀምር፣ ቀጥልበት። ሁሉም ሲስተካከል ታያለህ። ዛሬ ትኩረት አድርግ፣ ነገ ታሸንፋለህ።